የመጀመሪያው ነገር የአፍሪካ እግር ኳስ ዝቅታ ያመጡ ሴኔጋሎች ናቸው። ሆነን ለመናገር የመጀመሪያዎቹ ተጠያቂዎች ለአፍሪካ እግር ኳስ መዋረድ። ምክንያቱም ዓለም ላይ ተመልክተን አናቅም። ፔናልቲ ተሰጠብኝ ብለህ አልጫወትም ብለህ ሰፈር ላይ ነው። የኳስ ባለቤት ከሆንክ ይዘህ ትሄዳለህ። ጓደኞች ካሉ ታሰባስበህ ኑ እንሂድ ካልካቸው የሚታዘዙ ከሆነ ይዛቸው ትሄዳለህ። እና ይሄ ዓለም አቀፍ መድረክ ነው። ዓለም እያየው ነው። እዚህ ጨዋታ ላይ ፔናልቲ ተሰጠብኝ ብለህ ብድግ ብለህ መሄድ ምን ማለት ነው? ዓለም ይዳኝ፣ ችግር የለውም እኮ ሙስናም ከሆነ ፔናልቲውም ካላግባብ ተሰጥቷልም ከሆነም ዓለም ይዳኘዋል፣ ይናገራል። በፍጹም ልክ አይደለም። እንዲያውም በዛ ጨዋታ ላይ የኮሚሽነሮቹና የዳኛዎቹ ድክመት ነው። በነገራችን ላይ ድክመት ነው። በቃ አንፈልግም ብሎ ገብተዋል አይደለ? ምንም መለመንም መጠበቅም አያስፈልግም። ያሉ ደቂቃ 17 ደቂቃ 15 ደቂቃ 30 ሴኮንድ መጠበቅ የለባቸው። ፊሽካ ነፍተህ ጨዋታውን ጨርሻለሁ ብለህ የሚመለከተው አካል እንዲወስን ነው ማድረግ ያለብህ። ሴኔጋሎች ያደረጉት ነገር ግን ዳኛው እንኳን ፔናልቲ ካላግባብ ቢሰጡ እንኳን በፍጹም የሚመጣጠነው ወንጀል አይደለም። ስለዚህ ሴኔጋልም በተመሳሳይ መንገድ ዳኛው ተሳሳተ ብለህ የባለጠ ሌላ ስህተት ውስጥ መግባት አልነበረባቸው። ተጫውተህ ጨርሰህ መውጣት ነበረብህ።